የመካከለኛው ምስራቅ ጦርነት በመቀጠሉ ምክንያት የኃይል አቅርቦት ችግር ተባብሶ ቀጥሏል። ባለፉት 24 ሰዓታት የጦርነቱ ደረጃ ከባለፉት ቀናቶች በባሰ አደገኛ ሆኗል። በእስራኤልና ኢራን መካከል ያለው ጦርነት ቀጥሎ ተጽዕኖ ፈጣሪነቱና አድማሱ እየሰፋ መጥቷል። የኃይል አቅርቦት ተቋማትን ማውደሙ የከፋ ያደርገዋል። የእስራኤል ኃይሎች ወሳኝ ናቸው በተባሉ የኢራን የጋዝና የነዳጅ ተቋማት ላይ ማጥቃትን ፈጽመዋል። የዚህ ድብደባ ዋና ዓላማ የኢራንን ኢኮኖሚያዊ አቅም ለማዳከምና በጦርነቱ ገፍታ እንዳትሄድ ለማስቻል ነው። ለዚህ ምላሽ የሚሆን ኢራን በርካታ የሚሳኤልና የድሮን ድብደባን ስትራቴጂክ በሆኑ የገልፍ ሀገራት ላይና እስራኤል ላይ ፈጽማለች። በኢራን የመሃል ከተማ ቴህራን ደግሞ የፍንዳታ ድምፆች ተሰምተዋል። በእስራኤል ቴል አቪቭ የሚሳኤል የጥንቃቄ መልእክት ተደመጠ ሲሆን የአየር ላይ ዲፌንስ ሲስተም ምሽቱን ዝግጁ እንደነበረ ተገልጿል። የአካባቢ ጦርነት አድጎ ጂኦግራፊያዊ መልክ የያዘ ሲሆን አዲስ ጥቃት በቤይሩት ላይ ተፈጽሟል። ሊባኖስም ወደ ጦርነቱ ልታመራ እንደምትችል ተገምቷል። ወታደራዊ አዋቂዎች እንዳስጠነቀቁት የተጨማሪ አገራት ተሳትፎ ጦርነቱን አካባቢያዊ ወደሆነ ጥፋት እንደሚወስደው ተናግረዋል። የአካባቢው ችግር ከጦርነትም ባልተናነሰ በዓለም ላይ ያለውን የኢኮኖሚ ተጽዕኖ እያባባሰው ነው። በሆርሙዝ ሰርጥ የነዳጅ ታንከር የጫኑ መርከቦች በመገደባቸው የዓለም የነዳጅ ዋጋ በየቀኑ እንዲጨምር አስገድደዋል። በዚህ ምክንያት የኃይል አቅርቦትና የኢኮኖሚ አለመረጋጋት አሳሳቢ ሆነዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዓለም አቀፍ ሺፒንግ ላይንስ የሚዘጋ ከሆነ የኃይል እርምጃ እንደሚወስዱ ዛሬም አስጠንቅቀዋል። ጦርነቱ እንዲቆም ለማስቻል የዲፕሎማሲ ጥረቶች ከተባበሩት መንግስታት ድርጅት በስተቀር ሌላ የሚገለጹ ውይይቶች እስካሁን ድረስ አልታዩም። ይህ በዚህ እንዳለ በጦርነቱ ምክንያት የሚከፈለው የሰው ልጆች ሕይወት ዋጋ ቀጥሏል። በተለያዩ የአረብ ሀገራት የሚገኙ ሲቪሊያንስ ለአየርና የሚሳኤል ጥቃቶች ተጋላጭ ሆነዋል። ጦርነቱ የኃይል አቅርቦትንና ኢኮኖሚን ታርጌት ያደረገ በመሆኑ ተጽዕኖው በዓለም ሀገራት ላይ ሁሉ ክፉኛ እየታየ ነው።